ሰላም እንዴት አላችሁ? ወደ ቻናል ቤተሰቦች ረጅም ጊዜ ቆይታ በኋላ እንግዲህ ወደ ዩቲዩብ ቻናል ላይ ተመልሻለሁ። አይ ሆፕ ከዚህ በኋላ እንደ በፊቱ ለረጅም ጊዜ እንደማልጠፋ እንዲሁም ደግሞ ኮንሲስተንትሊ ወደ እናንተ መድረሴን እቀጥላለሁ ማለት ነው። እንደሚታወቀው የተለያዩ የላፕቶፕ አይነቶች ያሉ ሲሆን ከነዚህም ውስጥ ጌሚንግ ላፕቶፕ የምንላቸው ዋነኞቹ ናቸው። እነዚህ ላፕቶፖች ኖርማሊ የቀን ተቀን ስራዎችን ለመስራት ወይም ትንሽ ከበድ ያሉ ስራዎችን አሊያም ደግሞ ሪሶርስ ኢንቴንሲቭ የሆኑ ስራዎችን ለምሳሌ ኤዲቲንግ፣ ሬንደሪንግ፣ ፕሮግራሚንግ፣ ጌሚንግ እና የመሳሰሉትን ስራዎችን ለመስራት እንጠቀምባቸዋለን። ስለዚህ ከነዚህ ጌሚንግ ላፕቶፖች ውስጥ ቶፕ 5 የምላቸውን በዚህ ቪዲዮ አጋራችኋለሁ። የመጀመሪያው ኤሊየንዌር M18 R2። ከዲስፕሌዩ ስንጀምር ይሄ ፒሲ 18 ኢንች ስክሪን ያለው ሲሆን ኳድ ኤችዲ ነው። ማለትም ሪዞሉሽኑ 2880 በ1800 ፒክሰል ሲሆን ይሄም ከፉል ኤችዲ በላይ ከ4K በታች አራውንድ 2K ዲስፕሌይ ሪዞሉሽን አለው ማለት ነው። ከዚህ በተጨማሪ ይሄ ፒሲ 165 Hz ሪፍሬሽ ሬት አለው። ይሄም ማለት በየ165 ሰከንዱ ስክሪኑ ሪፍሬሽ ያደርጋል ማለት ነው። ፕሮሰሰሩ 14th ጀነሬሽን ኢንቴል ኮር i9 14900HX ሲሆን ፕሮሰሰር ስፒዱ በማክስ ቱርቦ እስከ 5.8 ጊጋሄርዝ ድረስ ቡስት መደረግ ይችላል። ኦፕሬቲንግ ሲስተም ሌተስት ዊንዶውስ 11 OSን ሰፖርት የሚያደርግ ሲሆን ለፕሮግራመሮች ደግሞ ሊኑክስ ኦፕሬቲንግ ሲስተምን መጠቀም ትችላላችሁ። ግራፊክስ ካርድ 16GB GDDR6 NVIDIA GeForce RTX 490 የሚጠቀም ሲሆን ራም ደግሞ 2 ባለ 32GB ኢንቶታል 64GB DDR5 ይጠቀማል። ስቶሬጅን ስናይ 2 ቴራባይት SSD ወይም ሶሊድ ስቴት ድራይቭን ይጠቀማል ማለት ነው። እዚህ ጋር ኮንፊውዥን እንዳይኖር ኤሊየንዌር M18 R2 ዲፔንዲንግ ኦን ዘ ፕራይስ 3 ኦፕሽኖች ያሉት ሲሆን እኔ ሪቪው ያደረኩላችሁ ሃይስት ስፔክ የሚባለው ነው። ስለዚህ ተጨማሪ ማወቅ የምትፈልጉ ከሆነ ኦፊሻል ዌብሳይቱን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ሄዳችሁ ማየት ትችላላችሁ። ሁለተኛው MSI ታይታን 18HX A14 VIG። ከዲስፕሌዩ ስንጀምር ሁለት ኦፕሽኖችን ፕሮቫይድ የሚያደርግልን ሲሆን የመጀመሪያው 18 ኢንች አልትራ ኤችዲ ማለትም 3840 በ2400 ፒክስል ሪዞሉሽን እና 120 Hz ሪፍሬሽ ሬት ፕሮቫይድ የሚያደርግልን ሲሆን ሁለተኛው ኦፕሽን ደግሞ 18 ኢንች ኳድ ኤችዲ ማለትም 2560 በ1600 ፒክስል ሪዞሉሽን ፕላስ 240 Hz ሪፍሬሽ ሬት አለው ማለት ነው። ፕሮሰሰሩ 14th ጀነሬሽን ኢንቴል ኮር i9 14900HX ሲሆን ፕሮሰሰር ስፒዱ በማክስ ቱርቦ እስከ 5.8 ጊጋሄርዝ ድረስ ቡስት መደረግ ይችላል። ኦፕሬቲንግ ሲስተም ደግሞ ሌተስት ዊንዶውስ OSን ሰፖርት ሲያደርግ ለፕሮግራመሮች ደግሞ ሊኑክስን ሰፖርት ያደርጋል ማለት ነው። ግራፊክስ ካርድ 16GB GDDR6 NVIDIA GeForce RTX 490 የሚጠቀም ሲሆን ሜሞሪ ወይም ራም 4 ባለ 8GB ኢንቶታል 32GB ሰፖርት ያደርጋል። 4 ስሎት ስላለው ራሙን እስከ 192GB ድረስ ኤክስቴንድ ማድረግ እንችላለን። በተጨማሪ 1 ቴራባይት SSD ስቶሬጅ ፕሮቫይድ ያደርግልናል። ሌላው ይሄም ላፕቶፕ MSI ታይታን 18HX A14 VHG የሚባል ቨርዥን ያለው ሲሆን ዲስክሪፕሽን ላይ ባስቀመጥኩላችሁ ሊንክ ተጠቅማችሁ ማየት ትችላላችሁ። ሶስተኛ Asus ROG Strix Scar 18 G834። ከዲስፕሌዩ ስንጀምር 18 ኢንች ስክሪን ያለው ሲሆን ሮግ ኔቡላ HDR ዲስፕሌይን ይጠቀማል። ይሄም 2560 በ1600 ፒክሰል ሪዞሉሽን ሲሆን 240 Hz ሪፍሬሽ ሬት አለው። ፕሮሰሰር ልክ እንደ ሌሎቹ 14th ጀነሬሽን ኢንቴል ኮር i9 14900HX ያለው ሲሆን ስፒዱም በማክስ ቱርቦ እስከ 5.8 ጊጋሄርዝ ድረስ ቡስት መደረግ ይችላል። ኦፕሬቲንግ ሲስተም አገይን ሌተስት ዊንዶውስ OSን ሰፖርት የሚያደርግ ሲሆን ፕሮግራመሮች ሊኑክስ OSን መጠቀም ይችላላችሁ። ግራፊክስ ካርድ 16GB GDDR6 NVIDIA GeForce RTX 490 የሚጠቀም ሲሆን ሜሞሪ ወይም ራም 32GB DDR5ን ሰፖርት ያደርጋል። በተጨማሪ ስቶሬጅ ደግሞ 2 ባለ 2 ቴራባይት በአጠቃላይ 4 ቴራባይት SSDን ፕሮቫይድ ያደርጋል። ስለዚህ ፒሲ ዲቴይል ስፔኩን ማወቅ የምትፈልጉ ከሆነ ዌብሳይት ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ማየት ትችላላችሁ። አራተኛ HP Omen 17። ዲስፕሌዩን ስናይ 17.3 ኢንች ስክሪን ያለው ሲሆን ኳድ ኤችዲ ነው። ማለትም 2560 በ1440 ፒክሰል ሪዞሉሽን ያለው ሲሆን 240 Hz ሪፍሬሽ ሬት አለው። ፕሮሰሰር 14th ጀነሬሽን ኢንቴል ኮር i9 13900HX ያለው ሲሆን በቱርቦ እስከ 5.4 ጊጋሄርዝ ድረስ ቡስት መደረግ ይችላል። ኦፕሬቲንግ ሲስተም ደግሞ ልክ እንደ ሌሎቹ ሌተስት ዊንዶውስ እና ሊኑክስ OSን ሰፖርት ያደርጋል። ግራፊክስ ካርድ SGB GDDR6 NVIDIA GeForce RTX 470 እንዲሁም ሜሞሪ ወይም ራም 16GB DDR5ን ይጠቀማል። ከዚህ በተጨማሪ 1 ቴራባይት SSD ስቶሬጅን ፕሮቫይድ ያደርግልናል። አምስተኛ Acer Predator Helios 18 AI
ዲስፕሌዩ 18 ኢንች LCD ስክሪን ሲሆን 2560 በ1600 ፒክስል ሪዞሉሽን ከ240 ጊጋሄርዝ ሪፍሬሽ ሬት ጋር እናገኘዋለን። ፕሮሰሰሩ 14th ጀነሬሽን ኢንቴል ኮር i9 14900HX ሲሆን በማክስ ቱርቦ እስከ 5.8 ጊጋሄርዝ ድረስ ቡስት መደረግ ይችላል። ኦፕሬቲንግ ሲስተም ልክ እንደ ሌሎቹ ሌተስት ዊንዶውስ እና ሊኑክስ ኦኤሶችን ሰፖርት ያደርጋል። ግራፊክስ ካርድ 16GB GDDR6 ኢንቪዲያ ጂፎርስ RTX 490 የሚጠቀም ሲሆን ሜሞሪ ወይም ራም 64GB DDR5 አለው። ከዚህ በተጨማሪ 2TB SSD ስቶሬጅን ፕሮቫይድ ያደርግልናል። በአጠቃላይ በአሁኑ ሰዓት ቶፕ 5 የሚባሉ ጌሚንግ ፒሲዎች እነዚህን ይመስላሉ። ለእናንተ ምርጥ የምትሉትን እኔ ከጠቀስኩላችሁ ወይም ደግሞ ሌላ ካለ ኮመንት ላይ ያሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻል።